እግዚአብሔር ይህን ስራ ከፈቀደልሽ ሰይጣን ምን እንዳሰሪ ነው የማይፈቅድልሽ። ራሷን ከምታረካ ሰው ጋር እኔ ውል የለኝ። እሷን የምትከተሉ ሰዎች ራሳችሁ የምታረኩ ሰዎች ናቸው። እኔ የማትገይኝ የጆርዲን አይዲያ አራምድም። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ መጥቻለሁ። ይህንን ቪዲዮ አንዴ እዩት። Whenever it is FGM, Addis Ababa is the capital city of Ethiopia. Not only the capital city of Ethiopia, but it's also considered to be the capital city of Africa, some would argue. And in Addis Ababa, the capital city supposedly of Africa, there is 25% of female genital mutilation. That is part of our culture. That is in the capital city. 25. That means 2 or 3 women out of 10 women right now are being genital mutilation. Mutilated. There's also child marriage. There's also abduction. Whenever when you go to the ባጭሩ ላስረዳችሁ። ጆርዲና ይች ልጅ እንግዲህ ከአንድ አፍሪካ ኢንፍሉዌንሰር ዲቤት አድርገዋልና የላይቭ ዲቤት አድርገዋል። በዛ መካከል ብዙ ነገሮች ተነስተዋል። ግን በጣም የደበረኝ ነገር አሁን የሰማችሁት ነው። አዲስ አበባ ውስጥ በዚህ ሰዓት የሴት ልጅ ግርዛት እንዳለ ቢያንስ 10 ሴቶች 2ቱ ማክሲመም እንደሚገረዙ በግልጽ ተናግረዋል። አዲስ አበባ የኢትዮጵያ ዋና ከተማ ነች። አዲስ አበባ ውስጥ የአስገድዶ መድፈር እንዳለ፣ አዲስ አበባ ትምህርት የማያገኙ ሴቶች ቁጥር ብዛት እንዳለው ሁሉ የተናገሩበት ነው እና አንዳንዴ እኔ ደነገጥኩ። ማለት ለማያውቅ ሰው እውነት ነው የሚመስለው። እንዴ አዲስ አበባ የሴት ልጅ ግርዛት አለ እንዴ ምናምን ብላችሁ እንድታስቡ ያደርጋችኋል። የምሬን ነው። የቀረን የቆየን ምናምን ዳታ አምጥቶ እዚህ ጋር ማውራት አስፈላጊ ነው ብዬ አላስብም። ገብቷችኋል? እኔ በበኩሌ እንደ ራሴ አመለካከት በራሴ የማይንድ ሴታፕ ልክ ነው የምረዳው። እናንተም ልክ እንደዛው ነው። እኔ እውነት ለመናገር እኔ የተማርኩም አዲስ አበባ ነው፣ የኖርኩም አዲስ አበባ ነው። እንደዚህ አይነት ነገር አዲስ አበባ ቀርቶ እዛ ክፍለ ሀገር እኔ የተወለድኩበት ነው የምላችሁ ቀርቷል። የለም፣ ስለ እውነት ነው የምላችሁ የለም፣ ቀርቷል። እኛ ጋር አሁን የለም፣ ጭራሽ እንደሌለ እርግጠኛ ሆኜ ነው የምነግራችሁ። ሜቢ የተናገሩት አንዳንድ ትክክል የሆነ ነገር ሊኖር ይችላል። ለምሳሌ ያለ እድሜ ጋብቻ የሚለውን ነገር ብትወስዱ ሜቢ እሱ ሊኖር ይችላል። በቃ እሱ ሊኖር ይችላል። ወደ ገጠራማው በጣም ራቅ ብላችሁ ስትሄዱ ምናምን ሊኖር ይችላል። በቤተሰብ በፋሚሊ ምናምን እንደዚህ ታጭተው ምናምን የሚያገቡ ልጆች ሊኖሩ ይችላሉ። ኦኬ፣ እሱንም ፍቃደኛ ሆነው ነው። እኔ አሁን በሴቶች ጥቃት ላይ እንዲደርስ የምፈልግ ሰው አይደለሁም። እኔ ማንም እህት ያለኝ ሰው ነኝ፣ እናት ያለኝ ሰው ነኝ። ማንም ሴት እንድትጎዳ የምፈልግ ሰው አይደለሁም። ግን የተሳሳተ መረጃ ለዓለም ማሳወቅ ማለት እጅግ በጣም ስህተት ነው። የነዚህ ልጆች ዓላማ ሌላ እንደሆነ ነው የተረዳሁት። የነዚህ ልጆች ዓላማ የራሳቸውን መንገድ ይዘው ተጉዘው እንደነሱ አይነቶችን ሴቶች ይዘው ከዛ የኢትዮጵያ የሚኖሩ መልካም እህቶቻችንን ወደ እነሱ ስበው መጥፎ አመለካከት እንዲኖራቸውና የነሱን ራዕይ ብቻ እንዲከተሉ ማድረግ ነው። ይሄ ደግሞ ለነሱ አይጠቅም። እነዚህ ሁለቱ ባይዘወይ በትዳርም በላይፍም ሰክሰስ ያሉን ባይዘወይ በላይፍ ሰክሰስ አይደሉም። እንዲወጣ እዚህ ቲክቶክ ላይ ስለወራች ቲክቶክ ላይ ስለፈመሰች ምናምን ሰክሰስ ናት ማለት አትችልም። ሰክሰስ የምትሆነው ከአእምሮ ጋር ስትስማሚ፣ ከራስሽ ጋር ስትግባቢ፣ ከፈጣሪ ጋር ስትገናኝ ነው ሰክሰስ የምትሆነው። ከፈጣሪ ጋር ከተገናኘሽ አንቺ በኢኮኖሚ በፋይናንሻልም ሰክሰስ የማትሆኝበት መንገድ የለም። ማመን ግዴታ። የእነዚህ ልጆች አሁን ትልቁ ችግራቸው አያምነው፣ እምነት የላቸውም። በቃ እምነት የላቸውም። የምሬን ነው መነግራችሁ። እምነት የሌለው ሰው ከአእምሮ ጋር ስለሚጋጭ ሰክሰስ አይደለም። ገንዘብ ቢኖረው ስም ቢኖረው ፌመስ ቢሆንም ሰክሰስ አይደለም፣ እንደኔ ማለት ነው። እኔ በጣም የተመቸኝ ነገር ልንገራችሁ።
ሲሳይ የሚባል ቲክቶከር አለ። ሲሳይ በጣም መወደው እኔ ማለት ነውና የሚያቀርባቸው እያንዳንዱ ነገሮች በምክንያትና በማስረጃ በመረጃ ምናምን ነው የሚያቀርባቸው እና ጠቃሚም የሆነ ነገር ነው የሚያቀርበው። አንዷ የቢዝነስ ሰራተኛ ወይም ደግሞ ሴተኛ ዳሪ የምትሰራ ልጅ ፖድካስት ላይ ቀርባ ከፖድካስት ኢንተርቪው ከሚያደርገው ልጅ ጋር እያወራች ነበር እና ፖርኖ ነው የምትሰሪ፣ ብልግና ነው የምትሰሪ አላት። አዎ ራስሽን እንደ ክርስቲያን ነው ወይ የምታየው ብሎ ጠየቃት። መስቀል ስላደረገች ማለት ነው። አዎ አሁን ይህንን ስራ ስትሰሪ መስቀሉን እንዳረግሽ ነው ወይስ አውልቀሽ ነው ወይ የምትሰሪው ምናምን አላት። አይ ለምን አወልቀዋለሁ አርጌው ነው እንጂ የምሰራው ምናምን አለችው። ከዛ ይህንን ስራ እግዚአብሔር የሚፈቅድልሽ ይመስልሻል ወይ ይወደዋል ወይ ብሎ ጠየቃት። ከዛ ምን ችግር አለው እግዚአብሔር እኮ ሁላችንም ይወደናል ኖርማል ብላ አለፈችው። ምን አላት? እግዚአብሔር ይህን ስራ ከፈቀደልሽ ሰይጣን ምን እንዳሰሪ ነው የማይፈቅድልሽ ብሎ ጠይቃል። እግዚአብሔር ይህን ስራ ከፈቀደልሽ ሰይጣን ምን እንዳትሰሪ ነው የሚከለክልሽ ብሎ ጠየቃት። ያ ማለት በኢንሾርትሊ እግዚአብሔር እንደዚህ አይነት ስራ አይፈቅድም ብሎ እያስተማራት ነው። አንዳንዴ ማስተዋል መቻል አለብን። ከእግዚአብሔር ከራቅን እንትናችን ይርቀናል፣ ብዙ ነገሮች ይርቁናል። በነገራችሁ ላይ አሁን እነ ጆርዲን ምናምን አሁን እኔ እነ ጆርዲን የሚከተሉ ሰዎች የትዳር ዓላማም አይኖራቸውም የላቸውምም፣ ለወደፊቱም አይኖራቸውም። ህይወታቸውም ሰክሰስ አይደለም ሲጀመር። ኦኬ ለምሳሌ ለሴቶች ጫና፣ ለሴቶች ጭቆና መታገል ሌላ ነው፣ ፌሚኒስትነት ደግሞ ሌላ ነው። ፌሚኒስት የራሱ የሆነ ዓላማ አለው። በነገራችሁ ላይ በቃ ፌሚኒስት ለምሳሌ ብዙ ጊዜ ስትጠይቋቸው ፌሚኒስቶችን ስትጠይቋቸው መልሳቸው ምንድን ነው? ፌሚኒዝም ማለት ወንድ ጠል ነው። አብዛኛዎቹ ሴቶች አመለካከታቸው ወንድን ከመጥላት ጋር ነው የሚያያይዙት ፌሚኒዝምን ብለን ስንጠይቃቸው እነሱ ምንድን ነው አይደለም፣ እኛ የሴት ልጅ ጭቆና እንዲቀርና የሴት ልጅ ጥቃት እንዲቀር ነው ፍላጎታችን፣ ሴት እንዳትጠቃ ነው ብለው ነው የሚመልሱላችሁ። ግን እንደዛ አይደለም እውነታው። በቃ ወንድ ልጅን ይጠላሉ፣ ወንድ ልጅን ማየት አይፈልጉም። ለወንድ ልጅ ያላቸው አመለካከት የወረደ ነው። ደግሞ ብዙ ጊዜ ባይዘወይ እንዳትሸወዱ፣ በተለይ ከ30 ዓመት በታች ያላችሁ ሴቶች በጣም ትልቅ አድቫንስ ነው ያላችሁ። ማለት ከ30 ፕላስ ምናምን በላይ ያሉ ሰዎች ናቸው በዚህ ዙሪያ ያሉት፣ በዚህ ፌሚኒዝምን እያራምዱ ያሉት በዚህ እድሜ ክልል ውስጥ ያሉ ስለሆኑ እንዳትሸወዱ፣ የራሳችሁን ህይወት ኖሩ። ኦኬ እውነት ለመናገር እኛ እዚህ ሶሻል ሚዲያ ላይ እናወራለን እንጂ እኮ መሬት ላይ የምንኖረው ሌላ ነው፣ ሌላ ህይወት ነው። በነገራችሁ ላይ እዚህ ሶሻል ሚዲያ እንደምታዩት አይደለም። መሬት ላይ ወርዳችሁ ብታዩት ሌላ። አሁን እኔ ሄጄ አንዷን ሴት አንዴ ላውራሽ ላናግርሽ ፈልጌሽ ነው ምናምን ወድጄሽ ነው ምናምን ብላት ኢግኖር አታረገኝም። ስለ እውነት ነው የምነግራችሁ። ብትፈልገኝም ባትፈልገኝም ታወራኛለች። አያችሁ፣ ይሄ ነው መሬት ላይ ያለው ነገር ማለት። እዚህ ሶሻል ሚዲያ ላይ መንጣጣትና እንትን ማለት ቫልዩ ደስ ነው። ፕላስ ደግሞ አገር ላይ የሌለ ነገር ዓለም ላይ ላሉ ሰዎች ሂዶ በውሸት ማውራት ተገቢ አይደለም። የሌለ ነገር ማውራት ተገቢ አይደለም። አዲስ አበባ ላይ የሴት ልጅ ግርዛት አይቻል አቅም የለም። አዲስ አበባ ላይ ያለ ዕድሜ ጋብቻ የለም። ዘመኑ ተቀይሯል። እናንተ እንደምታስቡት የድሮውን ይዛችሁ እዚህ መታችሁ መፈጥረቅ ጥሩ አይደለም። እግዚአብሔር ምስክሬ ነው። የራሳችሁ ዓላማ ምን እንደሆነ ግልጽ ነው። ጭንብላችሁ ሲገለጥ ሌላ የሆነ ህይወት እንዳላችሁ ነው የሚያሳየው እና ጥሩ አይደለም። ኦኬ በጣም ማለት እኔ አሁን እዚህ ቲክቶክ ላይ ለእናንተ የሚመልሱ ጀግና ሴቶች አሉ። እኔ ወንድ ነኝ። ወንድ ስለሆንኩ ብቻም አሁን ለምሳሌ ኮሜንት ላይ ኢግኖር ለማድረግ የሚሞክር ፌሚኒስት ሊኖር ይችላል። የሚሸውድሽ ካልፈለግሽ እኮ ማንም አያስገድድሽ። በዚህ ዘመን አብሶ ከተማ ከሆንሽ እኮ ማንም አያስገድድሽ። የምሬ ነው።
ስለ ጥቃት ካወራን እኮ ወንድ ልጅም እኮ ጥቃት ይደርስበታል። በጣም ነው የሚደርስበት። እያያችሁ ነው አይደለ? መንገድ ላይ የሚሞተውን ሾፌር፣ ጦርነት ላይ የሚረግፈው ወንድ አይደለም እንዴ? እናውራ ከተባለ እኮ በጣም እንደ ወንድ ልጅ እኮ የሚረግፍ የለም በዚህ ዘመን። ግን በጥቃት በኩል የሚጠቁ ሴቶች፣ ህፃናቶች ተገቢ አይደለም። ይህም በጣም እኔ እቃወማለሁ። ክርስቶስ ምስክር ነው እንጂ እኔ የማትገይኝ የጆርዲን አይዲያ አራምድም። ራሷን ከምታረካ ሰው ጋር እኔ ውል የለኝም። ማንም ኢትዮጵያዊ ውል የለው። ሲጀመር እናንተ እሷን የምትከተሉ ሰዎች ራሳችሁ የምታረኩ ሰዎች ናቸው። ለእኔ በቃ አለቅ። ቴንክ ዩ